ጃልመሮ ከኢትዮጵያ መንግስት ጋር ሊደራደር ነው ተብሏል። የኦሮሞ ነጻነት ሰራዊት መሪው ጃልመሮ ወይም ኩምሳ ድሪባ ለድርድር በቀይ መስቀል ሄሊኮፕተር ወደ ኬንያ ሊያም ታንዛኒያ መወሰዱ እየተነገረ ነው። መሮና ታማኝ ጓዶቹ ጉዞውን ያደረጉት በዓለም አቀፉ ቀይ መስቀል ኮሚቴ አደራዳሪነትና የደህንነት ዋስትና ሰጭነት በልዩ ሄሊኮፕተር ከምስጢራዊ ስፍራ ተነስተው መሆኑ ተሰምቷል። ከአንድ ወር በፊት የኦሮሞ ሊቃን ባካሄዱት ስብሰባ ላይ ጄኔራል ኃይሉ ጎንፋ ጃልመሮ የሚመራው ሰራዊት ወደ ድርድር እንዲመጣ ለማግባባት በሽማግሌነት ተሰይመው ነበር ሲሉ ምንጮች ጽፈዋል። ጄኔራሉም በፌስቡክ ገጻቸው እርስ በርሳችን መገዳደል ይብቃን ሳይለንስ ዘ ገንስ በማለት ጽፈው ነበር። የኦሮሞ ሊቃንና የክልሉ መንግስት ለድርድር አቅርበዋቸዋል ከተባሉት ነጥቦች መካከል የኦሮሞ ነጻነት ሰራዊት የተቆጣጠራቸውን አካባቢዎች እያስተዳደረ እንዲቆይ፣ በምላሹ ከመንግስት ጋር ውጊያ እንዲያቆም የሚለው ይገኝበታል። እንዲህ ያለው ስምምነት ህወሓት፣ ሻዕቢያና ከፊል የፋኖ ቡድን ያሉበት ይፋዊ ባልሆነ አጠራር የሰሜን ኃይል የሚባለው ቡድን በኢትዮጵያ መንግስት ላይ የደቀነውን ስጋት ለመመከት ይበጃል የሚሉ በርክቷል። ድርድሩ እውን ከሆነ መንግስት የኦሮሞ ነጻነት ሰራዊት በሚንቀሳቀስባቸው አካባቢዎች ያሰማራውን የመከላከያ ሰራዊት ወደ ሰሜን ኢትዮጵያ ለማንቀሳቀስ በማሰብ ሊሆን ይችላል ሲል ዞብል ፖስት ጽፏል። ምናልባትም ህወሓት ተኩስ ከፍቷል ወደ ተባለበት ወደ አፋር ክልል ከኢትዮጵያ መንግስት ጋር አብረው የሚዘምቱ የኦሮሞ ነጻነት ሰራዊት አባላት ሊኖሩም ይችላሉ። ከዚህ በፊት በተደረጉ ሁለት የከሸፉ ድርድሮች የጃልመሮ የኦሮሞ ነጻነት ሰራዊት ደጋግሞ የኦሮሚያ ብሔራዊ ክልላዊ መንግስት ሙሉ በሙሉ አስረክቡኝ ይል እንደነበረ ያፈተለኩ መረጃዎች አመልክተዋል። እኛ ከዚህ ልዩ ዜና ተነስተን ላለፉት 7 ዓመታት ከኢትዮጵያ መንግስት ጋር የተፋለመውን የኦሮሞ ነጻነት ሰራዊትን ሲመራ የነበረውን ጃልመሮ የተባለ ሰው ማንነት ልናስተዋውቃችሁ ወደናል። በጥሞና አብራችሁን ብትዘልቁ ስለዚህ ባለ ጎፈሬ ፋኖ የትም ያልተሰሙ ምስጢሮችን እናካፍላችኋለን። ጃልመሮ ከታጣቂነቱም ከታጋይነቱም ከኦሮሞ ወጣቶች መሪነቱም በፊት ሰው ነው። ሰውም ወልዷል፣ ፍቅርም ያውቃል። ጫልቱ ከምትባል ሴት አንዲት ሴት ልጅ እንደወለደ ይታወቃል ተብለናል። ኮሎኔል ገመቹ አያና የዛሬ 10 ዓመት ገደማ ኤርትራ ውስጥ የመሮ ጓድ ነበሩ። ስለ ጃልመሮ ሲናገሩ እንደሱ ትምህርትና ሰላም የሚወድ ሰው ያለ አይመስለኝም ስለማለታቸው ሰምተናል። ጃልመሮ ትምህርት የሚወድ ብሩህ አእምሮ የታደለ ሰላምን የሚወድ ነታየ ደንዳአን ሲያስጠና የነበረ ሰው ነው እያሉ ይገልጹታል። ቤተሰቦቹ ያወጡለት ስም ሚሊዮን ድሪባ ነበር። በዚህ ስም እንደ ሚሊዮን ወልዴ ያሉ ስመጥሩ አትሌቶች ተጠርተውበታል። በኋላ ግን ለትግል ዓላማ ይሁን ወይም ለሌላ ጣቢያችን ባታረጋግጥም ኩምሳ ድሪባ በሚል ስሙ ተቀይሯል። ኩምሳ በሚለው ስያሜ በአፄ ምኒልክ ዘመን ወለጋን ያስተዳደሩት ኩምሳ ሞረዳ ተጠርተውበታል። በኋላ ግን በንጉሠ ነገሥቱ የክርስትና አባትነት ሲጠመቁ ስማቸውን ወደ ገብረ እግዚአብሔር እንደቀየሩ የኢትዮጵያ ዘመናዊ ታሪክ ጸሐፊያን አስፍረውታል። ስም በሰው ልጆች የትግል ታሪክ ውስጥ ብዙ ጊዜ መታገያ ነው። የክርስትና አይሁድና እስልምና ሃይማኖቶች መገኛው አብርሃም ወይም ኢብራሂም ወይም አብራም እየተባለ ተጠርቷል ይጠራል። ለእናት አባቱ ሚሊዮን የነበረው የኋላው ኩምሳ ድሪባ በመጨረሻ ጃልመሮ በሚል የጫካ ስሙ ጎልቶ ይታወቃል። በኦነግ ትግል ውስጥ ጃል ብሎ መጥራት የተለመደ ነው። ሁለት የጣቢያችን ምንጮች እንዳረጋገጡት ጃልመሮ ተወልዶ ያደገው በዚያው በኦሮሚያ ክልል ሆሮ ጉድሩ ወለጋ በሚባለው ዞን ነው። ይህ ቦታ በአንድ ወቅት በጀነራል መሰለ መሰረት ቃላት የኦነግ መፈልፈያ ነው ተብሎ ተገልጿል። በርካታ መገናኛ ብዙሃን ደጋግመው እንደዘገቡት በአካባቢው ሺዎች ተገድለው ሺዎች ተፈናቅለዋል። አካባቢው በቀድሞ አጠራሩ የወለጋ ክፍለ ሀገር ይባል በነበረው ቦታ ውስጥ ያለ ነው። ምስራቃዊ ወለጋ የዛሬው ሆሮ ጉድሩ ወለጋ ነው። እዚያ ጃልመሮ ተወለደ። ሻምቡ መሮ ድሪባ የተወለደበት ዞን ዋና ከተማ ናት። ከ18 ዓመት በፊት በተሰራው ህዝብና ቤት ቆጠራ መሰረት ሆሮ ጉድሩ የተባለችው የወለጋ አንዷ ቀጠና የ570 ሺህ ኢትዮጵያውያንና ኢትዮጵያውያት መኖሪያ ነበረች። ከኒያ መሃል አንዱ ሚሊዮን ድሪባ ወይም ኩምሳ ድሪባ ወይም መሮ ድሪባ ወይም ጃልመሮ ነበር። ያ የህዝብና ቤት ቆጠራ እንደሚያትተው ከሆነ ከ100 የሆሮ ጉድሩ ሰዎች 93ቱ ኦሮሞ ነን ብለው ራሳቸውን ገልጧል። ከ100 ሰዎች መካከል 6ቱ ደግሞ አማሮች ነን ባይ ናቸው። ከ100 ሰዎች 42ቱ የፕሮቴስታንት ክርስትና አማኞች ነን ብለው ለአጥኚዎች ነግረዋቸዋል። ከ100 የሆሮ ጉድሩ ዞን ሰዎች 38ቱ ደግሞ ኦርቶዶክስ ክርስቲያን እንደሆኑ ገልጸዋል። ከ100 የሆሮ ጉድሩ ነዋሪዎች በተጠጋጋ አገላለጽ 8 ሰዎች የኦሮሞ የራሱ እምነት የሆነው የዋቄ ፈታና የእስልምና ሃይማኖት ተከታዮች ናቸው። ሲደመሩ ወደ 16 ከመቶ ይጠጋሉ ማለት ነው። ጃልመሮ በዚህ መሃል ያደገ ልጅ ነው። እንደ ምንጮቻችን ገለጻ ጃልመሮ አንደኛና ሁለተኛ ደረጃ ትምህርቱን በፊንጫ ከተማ ተከታትሏል። ይህቺ የሚሊዮን ድሪባ ወይም የኩምሳ ድሪባ ወይም የመሮ ድሪባ ወይም የጃልመሮ የልጅነት ትምህርት ቤት ያለባት ከተማ በደቡብ አቅጣጫ የግቤ ወንዝ የሚያዋስናት በሌላ መስመር የፊንጫ ወንዝ የተከማቸባት አካባቢ ሆና ተገልጻለች። በዚህ የውሃ ክምችት ተጠቅማ በስሟ በሚጠራው ፊንጫ ስኳር ፋብሪካ ትታወቃለች።
ታውቃለች። መሮ በአማካይ እስከ 18 ዓመቱ እዚያ ኖሯል። እስከ 1994 ዓ.ም ገደማ ማለት ነው። በመደበኛው የኢትዮጵያ ልጆች ዩኒቨርሲቲ የመግቢያ ጊዜ ወደ አዲስ አበባ ዩኒቨርሲቲ ተጉዟል። አንዴ ጃልመሮ አዲስ አበባ ውስጥ የተማረባትን ቦታ በአእምሯችሁ ግድግዳ ላይ እንሳለላችሁ። ከ4 ኪሎ ወደ 6 ኪሎ ሲጓዙ የዩኒቨርሲቲ ዋናው ግቢ ድረሱ። በቀኝ በኩል ጥቂት ሜትሮች ሲራመዱ ከግብጽ ኤምባሲ በስተግራ የፋይናንስና ቢዝነስ ፋኩልቲ ተብሎ የሚታወቀውን ግቢ ያገኙታል። አሁንም ወደ ግራ ሲመለከቱ በሊቀ ምሁሩ እሸቱ ጮሌ የሚጠራ ትልቅ ህንጻ ያሉ የመሰብሰቢያ አዳራሽነት እና ሌላም አገልግሎት የሚሰጥ ህንጻ ነው። የምጣኔ ሀብት ተመራማሪው ዶክተር እሸቱ ጮሌ በልማድ አጠራር ያ የሚባለው ትውልድ አባል ናቸው። ህይወት ተፈራ ማማ በሰማይ ላይ በአክብሮት ትጠራቸዋለች። እሳቸው መምህር ሳሉ እነ ህይወት ተፈራ ሪቦ ነበሩ። እዚያው የአዲስ አበባ ዩኒቨርሲቲ ተማሪዎች ህብረት ፕሬዝዳንትና በተማሪዎች እንቅስቃሴ ውስጥ ጉልህ ሚና የነበረው ጥላሁን ግዛው የተባለ ወጣት በመገደሉ በግቢው ግርግር ሲነሳ እሸቱ ጮሌ መምህር ነበሩ። ኤምሬት ፕሮፌሰር ሽብሩ ተድላና እሸቱ ጮሌ የልብ ጓደኛሞች እንደሆኑ ቋሚው ምስክር ጋሽ ሽብሩ ናቸው። በዚህ ዘመን የማንነት መለኪያ እሸቱ ከኦሮሚያ፣ ሽብሩ ከጎጃም ተገናኝተው እልል ያለ ፍቅር እንደነበራቸውም ሽብሩ ተድላ ከጉሬዛ ማርያም እስከ አዲስ አበባ ላይ አማላይ ገጠመኞቻቸውን ጨማምረው ጽፈውታል። የዛሬው ጉዳያችን ተማሪው ኩምሳ ድሪባ ወይም አማጺው መሮ ድሪባ ዛሬ አንዱ ህንጻው በስማቸው በሚጠራላቸው በእሸቱ ጮሌ የተማሪነትና የአስተማሪነት ግቢ አስተዳደር ወይም ማናጅመንት ያጠና እንደነበር ሰምተናል። ያ ግቢ የአልጋ ወራሽ አስፋውሰን ግቢ ተብሎ ከአብዮት በፊት ይጠራ ነበር። አንድ ለደህንነቱ ስንል ስሙን የማንጠቅሰው ጋዜጠኛ ጃልመሮ በትምህርቱ በጣም ጎበዝ ተማሪ ነበር ብሎናል። በእርግጥም ወለጋ ሰቃይ ተማሪዎች የሚፈልቁባት ምድር ናት። በቀደመው ዘመን እነ ድሬሳ አመንቴ፣ እነ ይልማ ድሬሳ፣ እነ ሰለሞን ድሬሳ ከወለጋ ፈልቀው በተለይ በገንዘብና ተያያዥ ጉዳዮች ዙሪያ ጉልህ ሚና ያበረከቱ ተቋማትን መርቷል። እዚያው በ6 ኪሎና በ5 ኪሎ መካከል ያለው ገንዘብ ሚኒስቴር በቀዳማዊ ኃይለ ሥላሴ ዘመን በወለጋዎች የሚጠራ ነበር። ዛሬም የብሔራዊ ባንክ ገዢው የወለጋ ሰው ስለመሆናቸው ይነገራል። ኢዮብ ተካልኝ ማለት ነው። ወለጋ ለዘመናት የኦነግ የልሂቃን ክንፍ ማዕከል ተደርጎ ይቆጠራል። ከመስራቾቹ ዋናው ሌንጮ ለታ የወለጋ ሰው ናቸው። ነጋሶ ጊዳዳም ትምህርት የሚቀናቸው የወለጋ ሰው ናቸው። በቅርቡ ያረፉት ቡልቻ ደመቅሳም እዚህ ዝርዝር ውስጥ አሉበት። የዛሬው ያመጽና አመፀኞች ጠመንጃ ትግል አራማጅ የኦሮሞ ልጆች መሪው ጃልመሮ በተማሪነቱ በመምህራኑ የሚወደድ ሰው እንደነበር ይገለጻል ሲሉ ጋዜጠኛው ምንጫችን አረጋግጠውልናል። ለዚህም በ1994 ዓ.ም የ12ኛ ክፍል ፈተናን ከፍተኛ ነጥብ በማምጣት በሚቀጥለው ዓመት ማለትም በ1995 ወደ አዲስ አበባ ዩኒቨርሲቲ መግባቱን ግለ ታሪኩ ያስረዳል የሚል አገላለጽ ተጠቅሟል። ምንጮች እንደሚገልጹት ከሆነ ጃልመሮ ወደ ፖለቲካ ለመሳብ አንድ የዩኒቨርሲቲ ተማሪነት ዓመት በቂው ነበረች። በ1996 ዓ.ም በአዲስ አበባ ዩኒቨርሲቲ የመጀመሪያ ዓመት ማኔጅመንት ተማሪ ያለ በተደጋጋሚ የተማሪዎች ተቃውሞ ላይ መሳተፍ አበዛ። ጃልመሮና ታየ ደንዳ አዲስ አበባ ዩኒቨርሲቲ አንድ ላይ ተምረዋል ተብለናል። ታየ የኦነግ አባልና የትግሉ ደጋፊ እንደነበሩ በቅርቡ ከጠቅላይ ሚኒስትር አብይ አህመድ ጋር ሲጋጩ ሲነገር ነበር። 1996 ዓ.ም ማለት በኢትዮጵያ ታሪክ የዲሞክራሲ ብልጭታ ታይቶበት የተደረገመበት የሚባለው የምርጫ 97 ዋዜማ ነው። ጃልመሮ በ1996 የምረት ዓመት ላይ በብዙ የተቃውሞ ሰልፎች ውስጥ በመሳተፍ ለእስር ተዳርጎም ነበር ተብለናል። ምንጫችን እንደሚሉ ከሆነ የመሮ የኤፍቢ ግቢ ትምህርት ከአንድ ዓመት አልዘለለም። በወቅቱ በኦሮሞ ሕዝብ ላይ እየደረሰ ነው ያለውን ጭቆና በመቃወም ወደ ኦሮሞ ነጻነት ግንባር ማለትም ኦነግ ተቀላቀለ። ዩኒቨርሲቲ በገባ በአንደኛ ዓመቱ 1996 ላይ መሮ አመረረ። በአዲስ አበባ ዩኒቨርሲቲ የመጀመሪያ ዓመት የማኔጅመንት ተማሪ ያለ ዝነኛውን የኦሮሞ ህዝብ የትግል ድርጅት በይፋ ተወዳጀው። በርካታ ምንጮች እንደሚገልጹት ጃልመሮ ታጣቂ ቡድኑን የተቀላቀለው ከግቢ ተማሪዎች ጋር በድንበር በኩል ወደ ኬንያ በመግባት ነው። ኬንያ የነጃልመሮ ትውልድ ማምለጫ አሊያም ተመልሰው በኦሮሚያ ጫካዎች በቦሮና የትግል ሜዳዎች ለመደራጀት በአንጻራዊነት የምትመች ሀገር እንደነበረች ዘመኑን የጻፉ ሁሉ አትተዋል። ጀዋር መሐመድ አልጸጸትም ላይ ኦሮሞ የተባለው ልጁ እናት የአርፋሴ ገመዳ ቤተሰብ ከኦሮሚያ ደቡብ አቅጣጫ ለሚፈልሱ የኦሮሞ ልሂቃን መሰባሰቢያ እንደነበረ ጽፏል። መሮም ያንን መስመር ተከትሎ ኬንያ ሆኖ ለቀጣዩ 21 ዓመት የትጥቅ ትግል ተዘጋጀ። ጣቢያችን ያገኘችው መረጃ እንደሚያትተው ከሆነ ከኬንያ መልስ ጃልመሮ ከደቡብ ዞን የኦነግ ዕዝ ወደ ኤርትራ በመጓዝ ዳውድ ኢብሳ በሚመሩት የኦነግ ቡድን ውስጥ ተቀላቀለ። የስልጠና ጓዶቹ እነ ኮሎኔል ገመቹ አያናና አብዲ ረጋሳ እንደነበሩ ጣቢያችን አውቃለች። ከቅርብ ሰዎቹ የተገኘው ታሪኩ እንደሚያትተው ጃልመሮ የኤርትራ ስልጠናውን ካጠናቀቀ በኋላ ከሌሎች 6 የትግል አጋሮቹ ጋር ከኤርትራ ወደ ምዕራብ ኦሮሚያ ገቡ። ወደ ኦሮሚያ ጫካዎች የገባበትን የተረጋገጠ ጊዜ ግን አላገኘንም። ያም አለ እነ መሮ ድሪባ ወደ ምዕራብ ኦሮሚያ የመጓዛቸው ምክንያት የኤርትራ በረሃ ምስጢሮች የተባለው መጽሐፍ ጨምሮ በርካታ አካላት እንደመሰከሩት በኤርትራ
ከሞት በላይ ከህይወት በታች የነበረውን የኦነግን ሰራዊት እንዲመሰርት ለመሮ ግዳጅ ተሰጥቶት ነው ተብለናል። ጉዞ በሱዳን በኩል እንደነበረ ተገልጿል። 7ቱ የኦሮሞይቱ ልጆች በሱዳን አድርገው ከ90 ቀናት በላይ በእግር በመጓዝ ወደ ቄለም ወለጋ እንደገቡ ይገለጻል። መሮ ድሪባ በ2 እና 3 ዓመት ውስጥ የቦታ ልየታና የኦሮሞ ነጻነት ሰራዊት ምስረታ ላይ ሲሰራ ከቆየ በኋላ አባላት በማፍራት እርምጃ የመውሰድ ተግባር ጀመሩ። በሁለት ሺዎች መጀመሪያ ኤርትራ ውስጥ የነበረው የኦነግ ታጣቂ ከ300 የማይበልጥ እንደነበረ ደግነቱ ዘውዱ ጽፏል። ምዕራብ ወለጋ የገባው የመሮ ቡድን ግን በጥቂት ዓመታት ውስጥ የታጣቂዎችን ብዛት ወደ ሺዎች ማሳደግ መቻሉንና የስልጠና ቦታዎችን ማስፋፋቱን ከምንጮቻችን አረጋግጠናል። አሁን አወዛጋቢው ጊዜ ላይ ደርሰናል። 2010 ዓ.ም ኦሮሞ ለዘመናት ሲጠብቀው የነበረው ኢትዮጵያን ከማከላዊ ቦታ ሆኖ የመምራት ጊዜ ደረሰ። ጠቅላይ ሚኒስትር አብይ አህመድ አሊ ከጅማ አካባቢ በሻሻ ከምትባል ትንሽዬ የገጠር ከተማ ተነስተው ከጃልመሮ በተቃራኒ የፖለቲካ መስመር ተጉዘው 4 ኪሎ ገቡ። ወዲያው ጀዋር ሲራጅ መሐመድ አልጸጸትም ላይ እንደሚለው ከሆነ አሜሪካን ሀገር በአካል ሲገናኙ ኦነግን በሰላም ወደ አገር ቤት እንዲያስገቡት ለመናቸው። እዚያው በተቀመጡበት ለአንዱ ጓዳቸው ትዕዛዝ ሰጡ። እነ ለማ መገርሳም ኤርትራ ሄደው አንድ እግሩን ኤርትራ ሌላኛውን ወለጋ ተክሎ የነበረውን የኦሮሞ ነጻነት ግንባርን ወደ አዲስ አበባ ጋበዙት። ዳውድ ኢብሳ በጊዜው ስማቸው ጎላ ብሎ የሚጠሩ የዝነኛው የነጻነት መታገያ ድርጅት መሪ ነበሩ። አንዱ ምንጫችን እንደሚሉ ከሆነ እነ ዳውድ ኢብሳ የሰላም ስምምነት ሲፈርሙ እነ ጃልመሮ ወደ ኢትዮጵያ እየገቡ ነበር። እንዲሁ ምንጭ ከላይ መሮ ገና በ2000ዎቹ መጀመሪያ ወለጋ ውስጥ መሰረት እንደጣለ የገለጹት ናቸው። ሌላው ምንጭም መሮ ከአብይ የ4 ኪሎ አዛዥነት ቀድሞ ወለጋ ውስጥ ቀበሌ ማዋቀር ጀምሮ ነበር ብለውናል። እነ ዳውድ ኢብሳ የሰላም ስምምነት ሲፈጽሙ እነ ጃልመሮ ወደ ኢትዮጵያ እየገቡ ነበር ያሉን ምንጭ ወዲያውኑ በመንግስት ጥቃት እንደተፈጸመባቸው ገልጸው ጃልመሮ በጠቅላይ ሚኒስትር አብይ አህመድ ላይ እምነት እንዳጣ ተጽፎ አይቻለው ሲሉ መረጃ አጋርተውናል። ከዚያ በኋላ ጃልመሮ መንግስት የስምምነቱን መርሆች አላከበረም በሚል ትጥቅ አልፈታም ማለቱ ይገለጻል። በእኒያ የለውጥ መባቻ ዓመታት እነ ጃልመሮ መንግስት ቃል የገባውን በሙሉ ካልፈጸመ የትጥቅ ትግሉን እንደሚቀጥሉ በመግለጽ ተለያዩ። የለውጡ ሰሞን መሮ ድብቅ ያለ ሰው ነበር። በአብይና መሮ መካከል ድልድይ ይሆናል ተብሎ በኦሮሞም ሆነ በሰላም ወዳድ ኢትዮጵያውያንና ኢትዮጵያውያን ዘንድ ተስፋ የሚደረገው